በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስና አኩቶ ለአብ ማን ነው? ቅዱስና አኩቶ ለአብ በዛጉዌ ሥርወ መንግሥት ከነገሱ 11 ነገሥታት አንዱ ሲሆን ከመጨረሻውም ሁለተኛው ነው። እርሱን በ12ኛው መቶ ክፍለ ዘመን የወለዱት ቅዱስ ንጉሥ ሐርቤ ወይም ገብረ ማርያም እና መርኬዛ ናቸው። ዘመኑ ቅድስና በላስታ ዙሪያ የመላበት በመሆኑ ቅዱስ ሐርቤ ከመመነኑ በፊት ነበር ናኩቶ ለአብን የወለደው። እናቱ መርኬዛ እርሱን ልትወልድ ምትይዛ ሳለ ጆሮዋ ቅዳሴን ይሰማ ነበረ። ቅዳሴው ሲጀምር የጀመራት ምጥ ድርገት ሲወርዱ ሥጋ ወደሙ ሲሰጥ ተፈታላትና ልጇን ተገላገለች። ሕፃኑን አንስታ ስትታቀፈው ዲያቆኑ ማቁረቡን ፈጽሞ ነአኩቶ እያለ ሲዞር ሰማቸው። እዚያውም ላይም ነአኩቶ ለአብ አብን እናመስግነው ስትል ስም አወጣችለት። ወዲያው ግን አባቱ ቅዱስ ሐርቤ መንግሥቱን ለቅዱስ ላሊበላ ሰጥቶ በረሃ በመግባቱ ቅዱሱ ሕፃን ወደ አጎቱ ላሊበላ ቤተ መንግሥት ውስጥ ገባ። ይህ ቅዱስ ላሊበላ ቤት ደግሞ በቅድስና ያጌጠ ነውና ከእርሱና ከሚስቱ ከቅድስት መስቀል ክብራ ሕፃኑ ናኩቶ ለአብ ምናኔና ፍቅረ ክርስቶስን ተማረ። በዘመኑ ሊቃውንት ስለነበሩ ቅዱሳት መጻሕፍትን በደንብ አጠና። ክህነት ተቀብሎ ቤተ ክርስቲያንን ሲያገለግልም ዕድሜው 30 ደረሰ። በወቅቱ ቅዱስ ላሊበላና ባለቤቱ መስቀል ክብራ ልጃቸው ይትባረክ እያለ ንግሥናቸውን ለቅዱስ ነአኩቶ ለአብ አወረሱ። ቅዱስ ነአኩቶ ለአብ ምን እንደሚሠራ ሲያስብ አንድ ነገር ተገለጠለት። ቤተ መንግሥቱን እንደሚገባ ካደራጀ በኋላ በቤት ውስጥ አንድ ጉድጓድን በቁመቱ ልክ አስቆፈረ። በውስጡም በአራት አቅጣጫ ጦሮቹን ተከለባቸው። ድንግል ካህን ነበረና ቀን ቀን ሀገር ሲያስተዳድር ቅዳሴ ሲቀድስ በጾም ይውላል። ሌሊት ደግሞ ወደ አስቆፈረው ቦታ ገብቶ ያለማቋረጥ እየጸለየ ይሰግዳል። ወደ ምድር ሲሰግድ በፊቱ ያለው ጦር ይወገዋል። ቀና ሲል ደግሞ የጀርባው ይቀበለዋል። እንዲህ እያለ የፈጣሪውን ሕማማት ይካፈላል። በተለይ አርብ ሲሆን ደሙ እንባውና ላቦቱ ተቀላቅሎ ይፈስ ነበረ። እርሱ መስቀሉን ተሸክሞ ጌታውን ይከተል ዘንድ መርጧልና። ከተጋድሎ ጎን ለጎን ቅዱስ ነአኩቶ ለአብ አብያተ ክርስቲያናትንም ያንጽ ነበር። በተለይ በ1211 አካባቢ ያነጻት አሸተን ማርያም ልዩ ናት። እርሷን ካነጸ በኋላ ከቤተ መንግሥቱ በደመና ሰረገላ ተጭኖ እየሄደ ያጥናት ይቀድስባትም ነበር። ታዲያ አንድ ቀን አጥኖ ከቤተ መቅደስ ሲወጣ ብዙ ስውራን ቅዱሳን መቅደሱን ከበው ተመለከተ። እርሱም ወገኖቼ ከወዴት መጣችሁ ቢላቸው መዓዛ ዕጣንህን አሽተን መጣን ሲሉ መለሱለት። በዚህ ምክንያት እስከ ዛሬ ድረስ አሽተን ወይም አሸተን ማርያም ስትባል ትኖራለች። ዛሬ ታቦቱ ያለበት ገዳሙም በእርሱ የታነጸ ሲሆን እጅግ ተአምረኛ ቦታ ነው። ቅዱስ ነአኩቶ ለአብ የነገሰ በ30 ዓመቱ ነው። ለ40 ዓመታት በእንዲህ ያለ ቅድስና ኖሮ 70 ዓመት ሞላው። በዚህም ጊዜ ለስም አጠራሩ ጌትነት ይሁንና መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ዘንድ መጣ፣ ሰላምታንም ሰጠው። ወዳጄ ነአኩቶ ለአብ አንተ ስለ እኔ ፍቅር ለ40 ዓመታት መከራን ተቀብልሃልና ሞት አያገኝህም። ክፍልህ ከነ ኤልያስ ጋር ነውና የሚያከብርህን አከብረዋለሁ። ደጅህን የሳመውን ይህ ቢያቅተው በሩቁ ሆኖ ባርናቆት የተመኘህን መታሰቢያህን ያደረገውን ሁሉ እምርልሃለሁ አለው። ቀጥሎም
ይህች ቤት አንተ ስትደማ እንደኖርክባት እርሷም እስከ ምጽአት ድረስ ለመታሰቢያ ስትደማ ትኑር አለው። እነሆ ዛሬም ድረስ ከመቅደሱ ጠበል ይንጠበጠባል። እዚህም ደግሞ እኛ ኃጥአን ምስክሮች ነን። ሳይገባን የቅዱሱን ደጅ ተመልክተናልና። ቅዱስ ናኩቶ ለአብም የዚህን ዓለም ተጋድሎን ፈጽሞ ወደ ብሔረ ሕያዋን መላእክት ወስደውታል። የተሰወረበትን ዕለት ስንክሳር ኅዳር 1 ሲያደርገው አንዳንድ መዛግብት ደግሞ በ3 ነው ይላሉ። በዙፋኑም ላይ ያጎቱ የላሊበላ ልጅ አፄ ይትባረክ ተተክቷል። የቅዱሱ አባታችን የናኩቶ ለአብ በረከቱ ይደርብን። ወስብሐት ለእግዚአብሔር።